በእጮኛው ቀነኒ አዱኛ ሞት ተጠርጥሮ በእስር ላይ የነበረው ሙዚቀኛ አንዱዓለም ጎሳ ላይ አቃቢ ሕግ ክስ ባለመመስረቱ በዋስ መለቀቁን ጠበቃው ሊበን አብዲ ለቢቢሲ አፋን ኦሮሞ ተናገሩ። እጮኛው ከሞተች በኋላ ለ3 ወራት በእስር ላይ የቆየው አንዱዓለም ጎሳ በ50 ሺህ ብር ዋስ በትናንትናው ዕለት ማክሰኞ ሰኔ 3 2017 ዓ.ም መፈታቱን ጠበቃው ገልጸዋል። የሕግ ባለሙያው ላለፉት 3 ወራት ክሱ በፍርድ ቤት ሲታይ የነበረው የአንዱዓለም ጎሳ ላይ አቃቢ ሕግ በተሰጠው ጊዜ ክስ ባለመመስረቱ በዋስ እንደተፈታ ተናግረዋል። ባለፉት ጥቂት ወራት ፖሊስ ምርመራዎችን ሲያደርግ ቆይቷል። ፖሊስ ግንቦት 15 2017 ዓ.ም ምርመራውን አጠናቆ ጉዳዩን ለአቃቢ ሕግ አስተላልፎ የነበረ እንደሆነም ጠበቃው ጨምረው ገልጸዋል። ጠበቃው የአቃቢ ሕግ የፖሊስ ምርመራ በደረሰው በ15 ቀናት ውስጥ ክስ መመስረት አለበት፣ ነገር ግን አቃቢ ሕግ እስከ ግንቦት 30 2017 ዓ.ም ድረስ ክስ እንዲመሰርት ወይም ምርመራው በቂ አይደለም ብሎ መዝገቡን መዝጋት ቢኖርበትም ይህን አላደረገም ሲሉ ሊበን ተናግረዋል። ምርመራው በደረሰው በ15 ቀናት ውስጥ ክስ ካልመሰረተ ከሕግ ውጭ ታስሯል ተብሎ ስለሚታሰብ የደንበኛቸውን አካል ነፃ የማውጣት ጥያቄ እንዲከበረላቸው ጠበቃው ለፍርድ ቤቱ መጠየቃቸውና ፍርድ ቤቱም የተጠርጣሪውን ጥያቄ ተመልክቶ ድምፃዊ አንዱዓለም ጎሳ በዋስ እንዲፈታ ብያኔ መስጠቱ ተነግሯል። ይህ በእንዲህ እንዳለ የቀነኒ አባት አቶ አዱኛ ዋቆ እንደተናገሩት እስከዚህ ሰዓት ድረስ ፖሊስም ሆነ አቃቢ ሕግ እዚህ ላይ ደርሰናል ብለው የነገሩን ነገር የለም ሲሉ ተናግረዋል። እንዲሁ በብላሽ 3 ወራትም እንዳሳለፉ የልጃቸውንም ደም እንዲሁም እውነታ ምንም አይነት ፍርድ እንዳላገኙና ልጄንም ለሁለተኛ ጊዜ ገደሏት ሲሉ ተናግረዋል። ከዚህ በኋላ ምን እንደሚያደርጉ ለቀረበላቸው ጥያቄ ሕግ ውስብስብ ነው ሲሉ የተናገሩት አቶ አዱኛ አቃቢ ሕግ የሚለውን አይተን ለአምላክ እንሰጣለን ሲሉም ተደምጠዋል። አቶ አዱኛ ጨምረውም ቀነኒ ፍትህ እየተነፈገች ነው፣ ከጅምሩ አንስቶ የነበረ ነገር ነው፣ እኛን ለማድከም እስካሁን አቆዩት እንጂ ሊለቁት ከፈለጉ በጣም ቆይተዋል ሲሉ ለቢቢሲ ኦሮሚያ ተናግረዋል።